ሰላም ውድ ተማሪዎች ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል የአማርኛ ሞዴል ፈተና የ2017 ማለት ነው ክፍል 3 ነው። ከዚህ በፊት ክፍል 1 እና ክፍል 2 ከ1 እስከ 10 እንዲሁም ከ11 እስከ 20 ያሉትን ጥያቄዎች ይዤላችሁ መምጣቱ ይታወሳል። ስለዚህ ዛሬ ደግሞ ከ21 እስከ 30 ያለውን ሶስተኛውን ክፍል ይዤላችሁ መጥቻለሁ። ወደ ጥያቄዎቹ ከመሄዳችን በፊት ቪዲዮ በጣም ስለሚጠቅማችሁ እንዲሁም ለሌሎች ደግሞ ዩቲዩብ እንዲያዳርሰው ላይክ አድርጉት፣ ለሌሎችም ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ጥያቄው እንሄዳለን። 21ኛው መስሪያ ቤት የሚለው በእዝባር አጥሮ ሲጻፍ ዳሽ ይሆናል። መስቤት፣ መስት፣ መቤት። መስሪያ ቤት የሚለው ላይ ሁለት ቃላት ከሆኑ መጀመሪያ ያለው በመጀመሪያው ፊደል ላይ ብቻ ነው የሚገለጸው። መን ብቻ ተወስዳላችሁ ከመጀመሪያው። ቤት ብዙ ጊዜ ምን አይልም አያጥርም። ስለዚህ ቤት መቤት ነው የሚሆነው። መልሳችን መ ይሆናል ማለት ነው። 21ኛው ብክነት የምጣኔ ሀብት ችግር ዳሽ ማህበረሰቡ ግንዛቤ አለው። በክፍት ቦታ የሚገባው አያያዥ ቃል የቱ ነው? ከሚያመጣ። ብክነት የምጣኔ ሀብት ችግር ከሚያመጣ ማህበረሰቡ ይሄ አይሆንም። ለብክነት የምጣኔ ሀብት ችግር እንደሚያመጣ ማህበረሰቡ ግንዛቤ አለው። ስለዚህ እችን እንደምትለውን መስተዋደድ በመጠቀም ትክክለኛ የሆነ አያያዥ ፈጥረናል። ሌላኛው ሐመሮሃ ብክነት የምጣኔ ሀብት ችግር በሚያመጣ ማህበረሰቡ ይሄ አይሆንም። ብክነት የምጣኔ ሀብት ችግር የሚያመጣ ማህበረሰቡ ይሄም አይሆንም። ስለዚህ ስታነቡት እንኳን ትርጉም የሚሰጣችሁ የትኛው ነው? ለ ነው ማለት ነው። ብክነት የምጣኔ ሀብት ችግር እንደሚያመጣ ማህበረሰቡ ግንዛቤ አለው የሚለው ማለት ነው። 23ኛ ልጁ ቦርሳውን ዳሽ የልጁ አባት ተቆጣ። በክፍት ቦታ የሚገባው አያያዥ ቃል የቱ ነው? ልጁ ቦርሳውን ዳሽ የልጁ አባት ተቆጣ። በክፍቱ ቦታ የሚገባው አያያዥ ቃል የቱ ነው? ስለወሰደ፣ በወሰደ፣ የወሰደ፣ ለወሰደ። ልጁ ቦርሳውን ስለወሰደ ነው የሚቆጣው። በወሰደ አይሆንም፣ ለም አይሆንም። ስለ የምትለው ስትጨመር ልክ የሆነው አያያዥ ሀ ነው ማለት ነው። 24ኛው በልብ ወለድ ውስጥ ጊዜና ቦታ የሚያሳየው የልብ ወለድ አላባ ዳሽ ይባላል። ጊዜና ቦታ ምንም ታሪክ አይደለም። ገጸ ባህሪ የሚባለው ታሪክ ውስጥ ያለው ሰው ነው። ሰዎች ታሪክ ውስጥ ያሉ ሰዎች ገጸ ባህሪያት ናቸው። ሐመሩሃ መቸት፣ ግጭት ምን ብለናል ባለፈው ቪዲዮ ላይ? ገጸ ባህሪው ከራሱ ጋር ከሌላ ገጸ ባህሪ ጋር ወይ ከተፈጥሮ ጋር የሚያደርገው ግጭት ይባላል ብለናል። መልሳችን መ ነው። መቸት ማለት መቼ እና የት ከሚሉ ቃላት የተሰራ ነው። መቼ የሚለው ጊዜ ነው፣ የት ደግሞ ቦታን። ስለዚህ ጊዜና ቦታን የሚያሳውቀው መቼት ነው። መልሳችን ሐመሩሃ ነው። 25ኛው በልብ ወለድ ውስጥ የሚገኘው ፍትጊያ ወይም ፍልሚያ ዳሽ ይባላል። ምን ብለናል? ግጭት። በልብ ወለድ ውስጥ የሚገኘው ፍልሚያ ገጸ ባህሪ የሚያደርገው ግጭት ነው የሚባለው። 26ኛው ስለ ህይወት ታሪክ ጽሑፍ ትክክል ያልሆነ የቱ ነው? በባለ ታሪኩ ብቻ የሚዘጋጅ ጽሑፍ ነው አይደለም። የህይወት ታሪክ ሁለት አይነት ነው። የራስ ታሪክ እና የግለሰብ ታሪክ ተብሎ በሁለት ይከፈላል። የራስ ታሪክ የሚለው ራሳችን ስለራሳችን ስንጽፍ ነው። የግለሰብ ደግሞ አንድ ሰው ለሌላ ሰው ሲጽፍ ነው። ስለዚህ በራስ ብቻ በባለ ታሪኩ ብቻ የሚዘጋጅ አይደለም። ይሄ አይደለም። የባለ ታሪኩን የትውልድ ዘመን ይጠቅሳል። አዎ። የባለ ታሪኩን አስተዳደግ ሁኔታ ይጠቅሳል። አዎ። የባለ ታሪኩን የትምህርት ደረጃ ይጠቅሳል፣ ያካትታል። አዎ። ስለዚህ ልክ ያልሆነው ሀ ነው ማለት ነው። 27ኛው ከሚከተሉት ቃላት ውስጥ አንዱ የወል ስም ነው። ወል ምንድነው ብለናል? የወል ስም የሚባለው የጋራ መጠሪያ ስም ነው። ሁለተኛው ስም ደግሞ ተጸውኦ ብለናል። የተጸውኦ ስም የሚባለው ደግሞ አንድ መጠሪያ ስም ነው። እኛ አሁን የጠየቅን የጋራ ስም ነው። እኛ፣ ሐረር፣ ውሃ፣ አጭር። የጋራ ስም ማነው? ውሃ የሚለው ነው። ውሃ የጋራ ስም ነው። እኛ ቤት ያለውም እናንተ ቤት ያለውም ሁሉም ቦታ ያለው ባህሩም ውስጥ ሐይቁም ውስጥ ውቅያኖስም ውስጥ ያለውን ምን ብለን እንጠራዋለን? ውሃ ብለን እንጠራዋለን። ስለዚህ ውሃ የሚለው ቃል የወል ስም ነው ማለት ነው። ወይም ይሄ እኛ የሚለው ተውላጠ ስም ነው። ተውላጠ ስም ማለት በስሙ ቦታ ገብቶ የሚገልጽ። ለምሳሌ የስድስተኛ ክፍል ተማሪዎች ለምሳሌ እናንተ የስድስተኛ ክፍል ተማሪ ከእናንተ መካከል አንድ ሰው ወጥቶ የስድስተኛ ክፍል ተማሪዎች ጎበዞች ናቸው ቢል ከዛ ይሄንን የስድስተኛ ክፍል ተማሪዎች የሚለው የአረፍተ ነገር ባለቤት ነው አይደል? እሱን በተውላጠ ስም ብንቀይረው
ከናንተ መካከል አንዱ ነው እንደዛ ያለ ብያቸዋለሁ። ስለዚህ እኛ ጎበዞች ነን ማለት ይችላል ማለት ምክንያቱም ስም የስድስተኛ ክፍል ተማሪ ስለሆነ እኛ የሚለው ተውላጠ ስም ነው በስሙ ቦታ ገብቶ የሚገልጽ እኔ፣ አንተ፣ አንቺ እነዚህ እንዳለ ተውላጠ ስሞች ናቸው። የወል ስም ግን ውሃ የሚለው ነው ከነዚህ መካከል። ሐረርም አጭርም ብናይ የወል ስም ነው። ሐረር የተጸውዖ ስም ነው። አጭር ደግሞ ገላጭ ነው፣ ስም አይደለም ሲጀመር ገላጭ ነው እንጂ ስም አይደለም። ስለዚህ ሐመር ውሃ ነው መልሱ። 28ኛው የተጸውዖ ስም የሆነ የትኛው ነው? መጠሪያ ስም ማለት አንቺ ይሄ ምንድነው ብለናል? ተውላጠ ስም ነው ብለናል። ለምሳሌ ሂሩት የምትባል ሰው ብሎ ሂሩት ነይ ወደዚህ ወይም አንቺ ነይ ወደዚህ ሂሩት የሚለውን አንቺ በሚል ተካውት። ስለዚህ ተውላጠ ስም ነው ማለት ነው። ለቤት ይሄ የወል ስም ነው ለሁሉም ቤቶች የሚያገለግል። ክፋት ይሄ ደግሞ ቅጽል ወይም ቅጽል ነው ገላጭ ነው ማለት ነው። ጅማ ምንድነው? የተጸውዖ ስም ነው። ጅማ የምትባል ከተማ አለች። ለሷ ለራሷ ብቻ ለከተማዋ ብቻ የተሰጣት የመጠሪያ ስም ነው ጅማ። ስለዚህ የተጸውዖ ስም ነው ማለት ነው። 29ኛው ሁለት ልጆች ማለዳ ይመጣሉ። በዚህ አረፍተ ነገር ውስጥ የጊዜ ተውሳከ ግስ የቱ ነው? ጊዜን የሚገልጸው ተውሳከ ግስ። ተውሳከ ግስ ማለት ግሱን የሚገልጽ ነው አይደል? ስለዚህ ማለዳ ሁለቱ ልጆች ይመጣሉ ግስ ነው። ግሱን መምጣታቸው እንዴት ባለ አመጣጥ እንደሚመጡ የገለጸው ማን ነው? ማለዳ። መቼ ነው የሚመጡት ስንል ማለዳ ይመጣሉ ይላል ማለት ነው። ስለዚህ የጊዜ ተውሳከ ግሱ ማለዳ የሚለው ነው። ጠዋት እንደሚመጡ ጊዜውን ይገልጻል። ስለዚህ ሀ ነው ማለት ነው። 30ኛው ጎበዙ ሯጭ ዳሽ ተሸለመ። በክፍት ቦታ የሚገባው የጊዜ ተውሳከ ግስ የቱ ነው? ጎበዙ ሯጭ ዳሽ ተሸለመ የጊዜ ተውሳከ ግስ ነው። እንግዲህ ስለዚህ ጊዜ ስለሆነ ወርቅ የሚለው አያስፈልግም። ጊዜን አይገልጽም ወርቅ አይደለም። በወረዳ የሚለውም ይሄም ጊዜን አይገልጽም፣ ይሄም አያስፈልግም። ስለዚህ ከድንገትና ከወዲያውኑ የትኛው ነው ጊዜን የሚገልጸው? መቼ ተሸለመ ስል ወዲያውኑ ተሸለመ ይላል። እንዴት ተሸለመ ስል ነው ድንገት ተሸለመ የሚባለው ማለት ነው። ስለዚህ ይሄ ሁኔታን ነው። ድንገት የሚለው ሁኔታን ነው የሚገልጽልን፣ ወዲያውኑ የሚለው ደግሞ ጊዜን የሚገልጽልን። ስለዚህ መልሳችን ሐመር ውሃ ነው። መቼ ተሸለመ ስል መልሱ ምንድነው? ወዲያውኑ ተሸለመ። መቼ ስል ወዲያውኑ። ግን ድንገት ተሸለመም ሊሆን ይችላል። ግን ሞሮፍ ድንገት የሚለው ለማን ይቀርባል? ለሁኔታ። እንዴት ተሸለመ ግን ድንገት ነው የተሸለመው። እንዴት እንደሆነ ራሱ የታወቀ ነገር ድንገት በቃ ተሸለመ። ስለዚህ ድንገት የሚለው ከጊዜ ይልቅ ሁኔታን ይገልጻል። ስለዚህ የጊዜ ተውሳከ ግሱ ወዲያውኑ የሚለው ነው፣ ሐመር ውሃ ነው ማለት ነው። እሺ ተማሪዎች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ከ21 እስከ 30 ያሉ ጥያቄዎችን በዛሬው ቪዲዮ ይዤላችሁ መጥቼ ነበረ። እንደጠቀማችሁ ተስፋ አደርጋለሁ። ያላችሁ ማንኛውንም ሐሳብ፣ አስተያየት፣ ጥያቄም ወይም እንዲሰራላችሁ የምትፈልጉትን ጥያቄዎች ቴሌግራም ላይ ላኩልኝ። አስተያየታችሁንም ኮሜንት ሴክሽን ላይ ጻፉልኝ። ምሰራላችሁ ይሆናል ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቪዲዮውን ላይክ እንዲሁም ሼር ማድረግ ቻናሉንም ሰብስክራይብ ማድረግ ቤተሰብ እንዲሆኑ ለማሳሰብ ወዳለሁ። ደህና ሁኑ። ቻው።